በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዘጠኙ አበይት በዓላት መካከል አንዱ ለሆነው ለ2016 በዓለ ሆሳዕና በሰላምና በጤና እንኳን አደረሰን አደረሳችሁ። በዓለ ሆሳዕና በብሉይ ኪዳን በሐዲስ ኪዳን ይከበር የነበረ ጥንታዊ ታሪካዊ መንፈሳዊ መጽሐፍ ቅዱሳዊ በዓል ነው። የበዓለ ሆሳዕና ቀለሙ ምስጢሩ ታሪኩ ሰፊ ስለሆነ ቅድስት ቤተ ክርስቲያናችን የበዓለ ሆሳዕና የዋዜማ የኒቆዲሞስ አርብ ተጽኖ ብላ ታከብረዋለች። ተጽኖ ማለት በአህያ ውርንጭላ ተጭኖ ወደ ቤተ መቅደስ መግባቱን የሚገልጽ ነው። ይኸውም ተጽኖ ዲበ እዋል ቦአ ሀገረ ኢየሩሳሌም፣ በአህያይቱ ውርንጭላ ተጭኖ ወደ ኢየሩሳሌም ገባ ብሎ ቅዱስ ያሬድ ከዘመረው መዝሙር ተነስተን እንግዲህ አርብ ኒቆዲሞስን ተጽኖ የሚል ስያሜ አግኝቷል። የተጽኖ ኒቆዲሞስ አርብ ዋዜማ ደግሞ ሮብ ነው። እንግዲህ ከሮብ ጀምራ ቅድስት ቤተክርስቲያናችን በዓለ ሆሳዕናን ታስባለች። ቀለሙ ምስጢሩ ታሪኩ ሰፊ ስለሆነ ከዕለተ ረቡዕ ከኒቆዲሞስ ሮብ ጀምሮ በዓለ ሆሳዕና ገብቷል ማለት ነው። የቅዳሴ ጎርጎርዮስ ይቀደሳል። ውደተ ሆሳዕና አርአየ ለእልያሁ አርዳይሁ ወይ ቤሎሙ በሉ እንዘ ተጸርሁ ሆሳዕና በአርያም እያለ ለደቀ መዛሙርቱ እንደነገራቸውና ውደተ ሆሳዕና ሁሉ በቅዳሴያችን ላይ ይከናወናል። ሆሳዕና በአርያም እያልንም እግዚአብሔርን እናመሰግናለን። ወደ ዋናው ምስጢር ስንመጣ በዓለ ሆሳዕና በብሉይ ኪዳን በሐዲስ ኪዳን የሚለውን እንመለከታለን። እንግዲህ በበዓለ ሆሳዕና ዘንባባ ይዘን እናመሰግነ ዋና ምስጢሩን ምሳሌውን ነው የምንመለከተው። ዘንባባ ይዞ ማመስገን መቼ ተጀመረ የሚለውን ስንመለከት ለዚህ መረጃ አድርገን በዋናነት የምናቀርበው የአባታችን የአብርሃምን ታሪክ ነው። በሆሳዕና በዓል ሰሌን ቆርጦ ዘንጥፎ የዘንባባ ቅጠል ይዞ ፈጣሪን ማመስገን ከነ አብርሃም ታሪክ ተያይዞ የመጣ ነው። አባታችን አብርሃም ልጁ ይስሐቅን በወለደ ጊዜ ታላቅ ወገን እንዲሆን ስላወቀ የሰሌኑን ጫፍ ለጋውን ያማረ የእንጨቱንም ፍሬ ይዞ በየቀኑ 7 ጊዜ የመሰዊያውን ዙሪያ ይዞር እንደነበረ ጧትም ሁሉን ለፈጠረ ለአምላኩ ለእግዚአብሔር እየተገዛ ምስጋናን ያቀርብ እንደነበረ በመጽሐፈ ኩፋሌ ምዕራፍ 13 ቁጥር 21 ተጽፎ እናገኘዋለን። ቅዱስ ያሬድም ነሳ አብርሃም ልበ ጸበርት ዘበቀልት፣ አብርሃም የዘንባባውን ፍሬ ይዞ እግዚአብሔር እንዳመሰገነ ይገልጣል። በተጨማሪም በውደተ ሆሳዕና በሌሊት ውደት እያደረግን ከምንዘምረው መዝሙር እንግዲህ አንደኛው ይህ ታሪክ ነው። ቅዱስ ያሬድ የዘመረው ይህንን ነው። ሰማያ አብርሃም ወይ ቤላ ዛቲ ዕለት በዓለ እግዚአብሔር ንፍሑ ቀርነ በዕለተ ሰርክ በምርት ዕለት በዓልነ ሶበ ተዘከርንሃ ለጽዮንምነ። ሰማያ አብርሃም ወይ ቤላ ዛቲ፣ ይቺ ዕለት ይቺ በዓል የእግዚአብሔር ዕለት ናት፣ የእግዚአብሔር በዓል ናት። መለከትን ነፉ፣ ጽዮንን እያሰብን ኢየሩሳሌምን እያሰብን የእግዚአብሔር በዓል መሆኑን እያሰብን ዘንባባ ይዘን እግዚአብሔርን እናመስግን ብሎ እንግዲህ አብርሃም አስቀድሞ ይችን በዓል አክብሯት እንደነበረ ዘንባባ ይዞ እግዚአብሔርን ያመሰግን እንደነበረ ቅዱስ ያሬድ ይህንን ይገልጣል። በሌላ ጊዜም ደግሞ አብርሃም ጌራራ በሚባል ስፍራ እንግዳ ሆኖ ተቀምጦ ሳለ ከመከራው ላዳነውና ተሰዶ በስደት ሀገር ላስደሰተው ለእግዚአብሔር መሰዊያን ሰርቶ 7 ቀን የደስታን በዓል አደረገ ነው የሚለው መጽሐፈ ኩፋሌ ምዕራፍ 13 ቁጥር 9 ላይ ተጽፎ እናገኘዋለን። የበዓል አከባበር ስርዓታችን ከዚህ ተያይዞ መጥቷል ለማለት እንችላለን። እንዲሁም ይስሐቅ ከአባቱ ያየውን የሰማውን ያዕቆብን ሲወልድ ዘንባባ ይዞ እግዚአብሔር እንዳመሰገነ ያዕቆብም ልጆቹን ሰብስቦ ጠርቶ ወደፊት ያለውን ድል ፋንታችሁ ጽዋ ተርታችሁ ልንገራችሁ ብሎ ለበረከት ለምርቃት እንደጠራቸው ኦሪት ዘፍጥረት ምዕራፍ 49 ከቁጥር 8 እስከ 12 ድረስ ያለውን ታሪክ ልጆቹን እንደመረቀ ዘንባባ ይዞ ልጆቹን እንደመረቃቸው ታሪክ ይነግረናል። ቅዱስ ያሬድም በአንደኛው ውደት እያደረግን ከምንዘምረው መዝሙር እንግዲህ አንዱ ይህ ነው። ባረኮ ያዕቆብ ለይሁዳ ወልዱ ወይ ቤሎ ሃሎ ንጉሥ ዘይወፅእ እምኔከ ዘይሐጽብ በወይን ልብሶ ወበደማስካል ሰንድኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም።
ያዕቆብ ልጁ ይሁዳን አራተኛ ልጁን ይሁዳን መረቀው፣ ባረከው፣ እንዲህም አለው ከአንተ ንጉሥ ይወለዳል፣ ልብስህን መጎናጸፊያን በወይን ታጥባለህ። ሆሳዕና በአርያም መድኃኒት፣ ሰማያዊ መድኃኒት፣ ሆሳዕና በአርያም ሰማያዊ መድኃኒት፣ የዓለም መድኃኒት እያሉ የሚያመሰግኑት የእስራኤል አምላክ ጽና እስራኤል ክብረ እስራኤል አምላከ እስራኤል ከአንተ ይወለዳል ብሎ ይህንን ገልጿል። መጨረሻ ላይ ግን ስለ በዓለ ሆሳዕና ያዕቆብ ሲናገር የ10 በአጸደ ወይን ዋሎ በዕፀ ዘይት አድጎ አህያዋንና የአህያይቱን ውርንጭላ በወይን ግንድ ያስራል። ኦሪት ዘፍጥረት ምዕራፍ 49 ቁጥር 11 ላይ አህያዋንና የአህያይቱን ውርንጭላ በወይን ግንድ ያስራል ማለት ይሄ በቀጥታ በዓለ ሆሳዕናን የሚገልጽ ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በአህያና በአህያይቱ ውርንጭላ ተጭኖ ወደ ኢየሩሳሌም እንደሚገባ ዘካርያስም ገልጦታል። ሌላው ዮዲትም ሆሎፎርኒስን ድል አድርጋ ድል ነስታ አሸንፋ በተመለሰች ጊዜ የእስራኤል ሴቶች ሁሉ ያዩዋት ዘንድ ይመርቋት ዘንድ ሩጠው መጡ። ደግ በዓልንም አደረጉላት። ዘንባባውንም በእጇ ያዘች፣ ከእርሷ ጋር ላሉት ለሴቶችም ሰጠች። እነርሱም አመሰገኗት። መጽሐፈ ዮዲት ምዕራፍ 15 ቁጥር 12። ዮዲት ስንል ደጓን ዮዲትን ነው። ዮዲት ጉዲት ጨካኟን አይደለም። ይችኛዋ ግን ደገኛዋ ዮዲት ናት። የእስራኤልም ሕዝብ ይህንን ታሪክ መሰረት በማድረግ ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ታላቁ ቤተ መቅደስ ሲጓዝ ልብሳቸውን እያነጠፉ ወዘይበዝሑ ሕዝብ ነጸፉ አልባ ሲሆሙ ነሲኦም አይጹቀ በቀልት ልብሳቸውን እያነጠፉ ዘንባባ የወይራ ዝንጣፊ በእጃቸው ይዘው ሆሳዕና በአርያም እያሉ አመስግነውታል። አራቱም ወንጌላውያን ይህንን ታሪክ ጽፈውታል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1፣ የማርቆስ ወንጌል ምዕራፍ 11 ቁጥር 1፣ የሉቃስ ወንጌል ምዕራፍ 19 ቁጥር 28፣ የዮሐንስ ወንጌል ምዕራፍ 12 ቁጥር 12። በየዓመቱ ዘንባባ ይዘን ለእግዚአብሔር ምስጋና ማቅረባችን ከዚህ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ሥርዓት ተያይዞ የመጣ ነው። ይህንንም ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ ሆሳዕና በዓል ባዘጋጀው መዝሙሩ አስፋፍቶ አምልቶ ገልጦት ይገኛል። ዘንባባውን ሲተረጉመው ትዕምርተ ኃይል ትዕምርተ መዊ ብሎ ወስዶታል። ሊቃውንቱም ትዕምርተ ኃይል ትዕምርተ መዊ ነው ብለው ተርጉመውታል። እንዲህም ማለት የኃይልና የታምራት ሥራ ድል የመንሳትና የማሸነፍ ምልክት ነው ማለት ነው። ድል የመንሳት ምልክት መሆኑ ይታወቅ ዘንድ ጌታችን ኢየሱስ ክርስቶስ ኃጢአትን በሰው ልቦና ያለውን ድንቁርናና ሞትን ድል መንሳቱን ያመለክታል። የኢየሩሳሌም ሕዝብ የሰሌኑን ዛፍ ዝንጣፊ እየቆረጡ በመንገድ ላይ እያነጠፉ ተቀበሉት። እኛም ጌታችን ኢየሱስ ክርስቶስ ዲያብሎስንና ኃጢአትን ድል ስለነሳልን የምሥራች እያልን በየዓመቱ የሰሌን ዝንጣፊ ይዘን ለእግዚአብሔር ምስጋና የምናቀርበው ለዚህ ነው። የሆሳዕናን በዓል የምናከብረው ምሳሌ ይዘን ነው። ይኸውም የሆሳዕናን በዓል የተከተሉ ብዙ ባህሎች፣ ብዙ ምሳሌዎች አሉ። ከነ አብርሃም ከነ ሙሴ በተወሰደው ልማድ ሕዝቡ ሴቶችና ሕፃናቱ ሳይቀሩ የሰሌኑን ቅጠል አክሊል አስመስለው ይቀርጹታል። በራሳቸውና በየግንባራቸውም አድርገው ይታያሉ። መጽሐፈ ኩፋሌ ይህንን ሲያብራራ እንዲህ ይላል። በዓሉን ያከብሩለት ዘንድ በጥላም ይቀመጡ ዘንድ በራሳቸውም አክሊል ይደፉ ዘንድ ከፈሳሹም የአህያውን ቅጠል ጫፍ ይይዙ ዘንድ በእስራኤል የዘላለም ሥርዓት ሆኖ ተጽፈዋል ይላል ኩፋሌ 13 ላይ። ምሳሌነቱም ከዚህ ተያይዞ የመጣ ነው። እውነተኛው አማናዊ ምሳሌው ግን ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀዳጀው የእሾህ አክሊል ነው። ይኸውም አይሁድ በመዘባበት ንጉሥ አድርገንሃል እያሉ የእሾህ አክሊል ደፍተውበታል። የወርቅ ዘንግም አስይዘውታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 29። በሰሌኑ ቅጠል በእሾህ አክሊል አምሳል መቀረጹ ጌታችን ስለ እኛ የተቀበለውን መከራና ውርደት ለማሳሰብ ነው። እንግዲህ ብዙዎቹ የኢትዮጵያ ባህሎች ከመጽሐፍ ቅዱስ የተቀዱ መሆናቸውን አሁን ባየነው መሰረት የተገኙ ናቸው። እኛም በራሳችን ላይ በግንባራችን ላይ ዘንባባውን የምናስረው ዘንባባውን የምናደርገው አሁን የሰማነውን ምስጢር ምሳሌ ሁሉ ይዘን ነው። እንዲሁ ዝም ብለን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የምናደርገው አይደለም። ከዚህ ምሳሌ ተነስተን በእንደ አይነት መልኩ በዓለ ሆሳዕናን ዘንባባ ይዘን በግንባራችን በራሳችን ላይ እንደዚሁም በጣታችን ላይ አድርገን የምንታየው ከዚህ ተነስተን ይህንን መረጃ መነሻ
አድርገን ነው። እንግዲህ በበዓለ ሆሳዕና በዋናነት አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናውን የገለጠበት በአህያይቱ ውርንጭላ ተጭኖ ወደ ቤተ መቅደስ የገባበት የትሕትና በዓል ነው። የፍቅር በዓል ነው። በዘባነ ኪሩብ የሚቀመጥ በነፋሱ ክንፍ መብረር የሚችል በዕለተ ልደት በቤተልሔም ተገኝታ እስትንፋሷን የገበረችዋን አህያይቱን ወደታ ለመመለስ የተናቀችውን በሰው ዘንድ እጅግ ዝቅተኛ ስፍራ በተሰጣት በትር ስድብ ዱላ በሚበዛባት በአህያይቱ ተጭኖ የክብር ባለቤት ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቷል። የመጣው ለትሕትና ስለሆነ እንግዲህ በዘካርያስ ምዕራፍ 9 ቁጥር 9 ላይ አጠፍ ሰረገላ ኤፍሬም ወአፍራሰ ይሁዳ፣ ሰረገላውን መኪናውን ከኤፍሬም አጠፋለሁ፣ ፈረሱንም ከይሁዳ አስወግዳለሁ ማለት በመኪና በፈረስ በበቅሎ ተጭኜ አይደለም የምገባው ወደ ቤተ መቅደስ፣ በአህያ ተጭኜ ነው የምገባው ማለቱ ነው። አስቀድሞ እግዚአብሔር ይህንንም አናግሯል። በተዋረደችው በተናቀችው አህያ ተጭኖ መግባቱ የተዋረደውን ዓለም ሊያከብር እንደመጣ የሚያሳይ ነው። ሌላው በአህያ ውርንጭላ ተጭኖ ቤተ መቅደስ መግባቱ ትልቅ ምስጢር ያለው ፍትዋ አምጽኦ ሊተ ፈታችሁ አምጡልኝ ብሎ ከደቀ መዛሙርቱ ሁለቱን መልአኩ ሁለት የተባሉት አባቶች መተርጉማን ሲተረጉሙ ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። ብዙ ጊዜ እነዚህ ሁለቱ አባቶች አይለያዩም፣ ለጸሎትም አብረው ተያይዘው ይሄዳሉ። የምስጢር አዕማድ የሚባሉ ናቸው። ከሐዋርያት ትንሹ ዮሐንስ ነው፣ ትልቁ ደግሞ ቅዱስ ጴጥሮስ ነውና ትልቁና ትንሹ ዮሐንስና ጴጥሮስ የማይለያዩ ደቀ መዛሙርት ወይንም ደግሞ አባቶች እንደሆኑ እና መተርጉማኑ የማሰር የመፍታት ስልጣን የተሰጣቸው ቅዱሳን ሐዋርያት መሆናቸውና ይሄ ምስጢረ ክህነት መሆኑን ለመግለጽ ከማይሰራ ኃጢአት ዓለም ሁሉ የሚፈታበት ዘመን ጊዜ እንደቀረበ ለማጠየቅ ፈታችሁ አምጡልኝ ብሏል። እንግዲህ አህያይቱ የኦሪት ምሳሌ ናት፣ እናቲቱ ማለት ነው። ውርንጫዋ ግልገሏ ደግሞ የወንጌል የሐዲስ ኪዳን ምሳሌ እንደሆነ አባቶቻችን ይተረጉሙልናል። ከማይሰራ ኃጢአት የምንፈታበት ወቅትና ጊዜ እንደቀረበ ያጠይቃል። ሌላው ምስጢርና ምሳሌና ትንቢት አለው። እንግዲህ ትንቢቱ ቅድም ያልኳችሁ ዘካርያስ እነሆ ንጉሥሽ የዋህ ጻድቅ ሆኖ አዳኝ ሆኖ በአህያይቱና በአህያ ውርንጭላ ተጭኖ ወደ አንቺ ይመጣል፣ የጽዮን ልጅ ኢየሩሳሌም ሆይ ደስ ይበልሽ ብሎ አስቀድሞ ተናግሯል። ይሄ ይፈጸም ዘንድ ነው። ሌላው ምሳሌው እንግዲህ በቀደመው ዘመን አባቶቻችን ዘመኑ የመከራ የጦርነት የስቃይ ከሆነ የሐዘን ከሆነ ከል ለብሰው ከል ጠምጥመው ማለት ጥቁር ልብስ ለብሰው ጠምጥመው ዘገር ነቅንቀው ይላል በፈረስ በበቅሎ ሲሄዱ ይታዩ ነበረ። የሰላም ዘመን ከሆነ ደግሞ የፍቅር አንድነት ዘመን ከሆነ ሰላም ከሆነ ነጭ ለብሰው ነጭ ጠምጥመው ነጭ መነሳነስ ይዘው በአህያ ተጭነው ሲጓዙ ይታዩ ነበረ። የሁሉ ምስጢር ነው፣ የሁሉ ምሳሌ ነው። ኢየሱስ ክርስቶስም በአህያ ተጭኖ ወደ ቤተ መቅደስ መግባቱ የሰላም ዘመን መጣላችሁ፣ ቀረበላችሁ፣ የፍዳው የመከራው የኩነኔው ዘመን አለፈላችሁ ሲል ከመንጸፈ ደይን ወድቃችሁ ከግራ ጋር ተጠቅጥቃችሁ የምትኖሩበት በሲኦል አለንጋ የምትገረፉበት ዘመን አበቃ፣ ወደ ቀደመ ክብራችሁ ቦታችሁ ማይረጋችሁ የምትመለሱበት ዘመን ደረሰ ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ተጭኖ ወደ ኢየሩሳሌም ገብቷል። ዋናው ትልቁ ምስጢር ግን እንግዲህ በአህያ የተቀመጠ ሰው አሳዶም አይዝም፣ እንደዚሁም ሮጦም አያመልጥም። ይህ ማለት ምንድን ነው? ከፈለጋችሁኝ ከሻችሁኝ ይገኛለሁ፣ ካልፈለጋችሁኝ ደግሞ አልገኝም ለማለት ነው። ይሄ ሁሉ ምስጢር የሚነገርበት አይደለም። ሰው ድንጋዩ እብነ ኤሊዮን የኤሊዮን የተራራው ድንጋይ ከተራራው እየተፈነቀለ እግዚአብሔርን ያመሰገነበት በቃል ሰብአዊ የዘመረበት ሕፃናቱ ዘንባባ ይዘው ከወላጆቻቸው ጋር አንድ ሆነው ተሰብስበው ዘመድ አዝማዱ ያከበረበት እንግዲህ ትልቅ በዓል ነው። ሁላችንም የተራራቅን ተቀራርበን የተጣላን ታርቀን የበደልን ክሰን የቀማነውን ካለ መልሰን አንድ ሆነን በፍቅር በሰላም በቅድስት ቤተ ክርስቲያናችን ተሰብስበን በምስጋና በዝማሬ እንደዚሁም ዘንባባውን ይዘን እግዚአብሔርን የምናመሰግንበት የምስጋና ቀን ነው፣ የበረከት ቀን ነው። በዚህ ዕለት ብዙ ምስጢራት ይከናወናሉ። እንግዲህ ከሆሳዕና በኋላ ሰሙነ ሕማማት ነው። 5500 ዘመን የምናስብበት ነው። ጸሎተ ፍትሐት የሚከናወንበት ሁላችንም ወደ ቤተ ክርስቲያን መተን የምንፈታበት ቀን ነው። ምክንያቱም ከዛ በኋላ ፍትሐት የለም፣ ጥምቀት የለም፣ መስቀል መሳለምም የለም። ከጸሎተ ሐሙስ በፊትም ቅዳሴም የለም፣ ኑዛዜም አይኖርም። ይህ ሁሉ ስርዓት ሁሉ የሚከናወነው መቼ ነው? እሁድ ነውና
ስለዚህ በዕለተ እሑድ በዕለተ ሰንበት እሑድ በበዓለ ሆሳዕና ተገኝተን ይህንን ሁሉ ስርዓት ልናከናውን ይገባል። በዓሉ የሰላም የበረከት በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን።